አሁን ላይ በጣም ብዙ ሰው ረብጣ ብር እየሰራበት ያለው የመጀመሪያው የኦንላይን ስራ ኮንቴንት ክሬሽን ነው። ከኮንቴንት ክሬሽን መካከል ደግሞ ዩቲዩብ የመጀመሪያው ነው። እኔ ወንድማችሁ የዚህ በረከት ተቋዳጅ እንድትሆኑ ይህን ቪዲዮ ሰርችላችኋለሁ። በዚህ ቪዲዮ ዶላር የሚሰራ ዩቲዩብ ቻናል ከመጀመሪያ እስከ መጨረሻ አከፋፈቱን ስቴፕ ባይ ስቴፕ ማሳያችሁ ይሆናል። እንዲሁም ማስተካከል ያለባችሁን ወሳኝ ሴቲንጎችን የማሳያችሁ ይሆናል። በእርግጠኝነት ይህ ቪዲዮ ስለሚጠቅማችሁ ቪዲዮ ላይክ እያደረጋችሁ ጀምሩ። ለዚህ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ምክንያት በጣም ወሳኝና አስፈላጊ መረጃዎችን እንዲሁም የቴክኖሎጂ ቲፕሶችን ስለምለ ሰብስክራይብ እንድታደርጉ ጠይቃችኋለሁ። እንዲሁም ዩቲዩብ መጀመር ለሚፈልጉ ጓደኛችሁ ሼር አድርጉለት። ሌትስ ጎ። ይህን ቪዲዮ በሶስት ሞጁል ከፋፍየዋለሁ። በመጀመሪያው ሞጁል የምናየው እንዴት ጂሜል አካውንት ክሬት ማድረግ እንችላለን የሚለው ነው። ምክንያቱም ጂሜል አካውንት ከሌለን ዩቲዩብ ቻናል ክሬት ማድረግ ስለማንችል። በሁለተኛው ሞጁል ላይ የምናየው ደግሞ እንዴት ዩቲዩብ ቻናል ክሬት ማድረግ እንችላለን የሚለው። ሶስተኛ ላይና መጨረሻ ላይ የምናየው ዩቲዩብ ቻናላችንን ሴቲንጉን እንዴት ማስተካከል እንችላለን እና እንዴት ከስተማይዝ ማድረግ እንችላለን የሚለውን የምናየው ነው። ወደ መጀመሪያው ሞጁል ነው። ስለዚህ ወደ ጉግል ክሮም እንሄዳለን። ጉግል ክሮም ከከፈትን በኋላ ጉግል ላይ ሄደን ክሬት ጂሜል አካውንት ብለን ሰርች እናደርጋለን። የመጀመሪያው የሚመጣልን ኦፕሽን እሱኛውን ክሊክ እናደርጋለን። እንደምታዩት ከስር ስክሮል አድርገን ክሬት አን አካውንት የሚል ኦፕሽን ያመጣልናል። ክሬት አን አካውንት የሚለውን ኦፕሽን ክሊክ ካደረግን በኋላ ወደዚህኛው ኢንተርፌስ ያመጣናል። ከዚህ በፊት የጂሜል አካውንት ካላችሁ እንደዚህ አይነት ኦፕሽን ነው የሚያመጣላችሁ፣ ወይም ደግሞ ከዚህ በፊት ያላችሁን አካውንት ያመጣላችኋል። ነገር ግን እንደ አዲስ ክሬት የምታደርጉ ግን ከሆነ ሌላ ኢንተርፌስ ነው ያለው። ስለዚህ ጂሜል አካውንት ቢኖራችሁም ችግር የለውም። ቀኝ በኩል ያለችዋን ክሊክ አድርጋችሁ የራሳችሁን ጂሜል አካውንት ደን አድ አካውንት የሚለውን ክሊክ ስናደርግ እንደዚህ አይነት ኢንተርፌስ ያመጣልናል። ከዛን ክሬት አካውንት የሚለውን ክሊክ እናደርጋለን። እዚህ ጋር ሶስት ኦፕሽን ያመጣልናል። ፎር ማይ ፐርሰናል ዩዝ፣ ፎር ማይ ቻይልድ እና ፎር ወርክ ኦር ቢዝነስ የሚል ሶስት አማራጭ ያመጣልናል። ስለዚህ እኛ ከዚህ መካከል የምንመርጠው ፎር ማይ ወርክ ኦር ማይ ቢዝነስ የሚለውን ሰሌክት እናደርጋለን። ይህንን ሰሌክት ካደረግን በኋላ ሁለት ምርጫዎች ያመጣልናል። የመጀመሪያው ጉግል ወርክ ስፔስ ይባላል። ሁለተኛው ደግሞ ጂሜል አድሬስ ነው። እኛ አሁን እዚህ ጋር ክሬት የምናደርገው ጂሜል አድሬስ ነው። ወርክ ስፔስ ብዙ ጊዜ ለካምፓኒዎች ለፒኤልሲ ድርጅቶች ሲሆን ወርክ ስፔስ እንመርጣለን። ነገር ግን እኛ ለፐርሰናል ዩዝ ስለሆነ የምንፈልገው ለራሳችን ስለሆነ ጂሜል አድሬስ የሚለውን ሰሌክት እናደርጋለን ማለት ነው። ከዛ እንደምታዩት ክሬት ጉግል አካውንት የሚል ይመጣልናል። እዚህ ጋር ፈርስት ኔም እና ላስት ኔማችን እናስገባለን። ካስገባን በኋላ ኔክስት የሚለውን በተን ክሊክ እናደርጋለን። እዚህ ጋር በርዝ ዴታችን ወይም ደግሞ የተወለድንበትን ቀን እንሞላለን። እዚህ ጋር ደግሞ ዩዘርኔም እናስገባለን። ዩዘርኔም ስናስገባ ዩኒክ የሆነና በቀላሉ የማረሳው ማስታወስ የምንችለው መሆን ያለበት። ምክንያቱም ሎጊን ለማድረግ የግድ ዩዘርኔማችንን ማስገባት ስላለብን ወይም ደግሞ ሰውም ኮሚኒኬት ሊያደርግ ከፈለገ በእኛ ጂሜል አድሬስ የምንለው አክቹሊ ዩዘርኔማችን ነው። ስለዚህ ዩዘርኔሙ ስናስገባ ዩኒክ መሆን አለበት። ከዚህ በፊት ማንም ሰው ተጠቅሞት የማያውቅ መሆን አለበት። እዚህ ጋር እንደምታዩት ዩዘርኔም ካስገባው በኋላ ቀይ ምልክት ያሳየኛል። ይህ ማለት ያስገባው ዩዘርኔም ቴክን ነው እያለ ነው። ከዚህ በፊት ሌላ ሰው ተጠቅሞታል እያለ ነው። ስለዚህ ምንድነው ከስር የምታዩትን ሰጀሽኖች አሉ። እነዚህን ማስገባት መጠቀም ትችላለህ የሚል ሰጀሽን ከስር ያሳየናል። ነገር ግን እኛ የራሳችንን ከፈለግን ከእንደገና ሌላ መሞከር እንችላለን። እኔ እዚህ ጋር እንደምታዩት ሁለቴ ሞክሬ ሁለቴ ድን ያርጉኛል። እንደዚህ አይነት ኢሹ ሲያጋጥማችሁ ብዙ ጊዜ ዩዘርኔማችሁን ዩኒክ ለማድረግ ከፈለጋችሁ መጨረሻ ላይ ነምበር አድ ብታረጉ ቁጥር አድ ብታረጉ የተሻለ ነው። ስለዚህ እኔ እዚህ ጋር 1393 የሚል ጨመርኩበት ከፊት ለፊቱ። በእርግጠኝነት አሁን ዩኒክ ስለሆነ ይቀበለኛል ብዬ አስባለሁ። እንደምታዩት ተቀብሎኛል። ስለዚህ የምትፈልጉትን የስልክ ቁጥራችሁን መጨረሻ ሊሆን ይችላል፣ ማትረሱትን የእናንተ ላኪ ነምበር ሊሆን ይችላል። መጨረሻ ላይ አድ ብታረጉት ይቀበላችኋል። እንደዛም ሆኖ ግን ቴክን ካላችሁ ከስር ሰጀስት የሚያደርጋችሁን አንደኛውን መምረጥ ትችላላችሁ ማለት ነው። እዚህ ጋር ፓስወርድ ነው የምናስገባው። የራሳችንን ፓስወርድ ማንረሳውን ፓስወርድ ወይም ደግሞ በጣም ስትሮንግ የሆነ ፓስወርድ ክሬት እናደርጋለን። ስትሮንግ ፓስወርድ ሶስት ነገሮችን ያካትታል። እንደምታውቁት ቁጥር መኖር አለበት፣ ወርድ መኖር አለበት፣ ፕላስ ስፔሻል ካራክተሮችን ደባልቀን ማስገባት ነው ያለበት። ስለዚህ ከላይ የምናስገባው ከላይ ፓስወርድ እናስገባለን። ከላይ ያስገባነውን ፓስወርድ ደግሞ ኮንፊርም የሚለው ላይ ደግመን ከላይ ያስገባነውን እናስገባለን ማለት ነው። እዚህ ጋር እንደምታዩት አስገባን በኋላ ኔክስት እንለዋለን።
እዚህ ጋር ፎን ነምበር ማስገባትም አለማስገባትም ትችላላችሁ። ነገር ግን ለሪከቨሪ ስለሚጠቅማችሁ ስልክ ቁጥራችሁን አስገብታችሁ ኔክስት በሉት። ከዛ በኋላ እችኛው የምታዩት QR ኮድን በስልካችሁ ስካን ታደርጋላችሁ። ይሄ ለቬሪፊኬሽን ነው የሚጠቅመው። ስለዚህ በስልካችን ካሜራ ስናነሳው ወይም ደግሞ በQR ኮድ ስካነር ስካን ስናደርገው ሊንክ ይሰጠናል። ያንን ሊንክ ተከትለን ስልካችን ላይ ጀስት የሚያመጣልን ሊንክ ምንድነው የእናንተ ዲቫይስ እንደሆነ እናንተ እንደሆናችሁ ኮንፊርም ለማድረግ ስለሆነ የስ ነው የምትሉት ወይም ደግሞ ኦኬ ብላችሁ ኦር ኔክስት የሚለውን ጀስት ኔክስት የሚለውን ብቻ ነው የምትነኩት። እዚህ ጋር እንደምታዩት ዌይቲንግ ፎር ቬሪፊኬሽን እያለ ነው። ሶ እናንተ ኔክስት ወይም ኦኬ እስክትሉት እየጠበቀ ነው። ልክ ኦኬ ስትሉት ራሱ አውቶማቲካሊ ቬሪፋይ ያደርገዋል። ደን እዚህ ጋር አድ ሪከቨሪ ኢሜል የእናንተ ኢንኬስ ፓስወርዳችሁን ወይም ደግሞ የኢሜይላችሁን ፓስወርድ ብትረሱ ሪከቨሪ ኢሜል አስገቡ። ሪከቨሪ ኢሜል እናስገባና ደን ኔክስት እንለዋለን ማለት ነው። የጂሜል አካውንታችን ስም እንደምታዩት ይሄን ይመስላል። ደን ዩዘር ኔም እና አካውንቱን በዚህ መንገድ ሪቪው ያደርግልናል። ከዛ በኋላ የመጨረሻው ስቴፕ ምንድነው? ይሄንን አግሪመንት አግሪ ማድረግ ነው። ስለዚህ መጨረሻ ላይ መተን አይ አግሪ የሚለውን በተን ክሊክ እናደርጋለን። ትንሽ ሎድ ካደረገ በኋላ አካውንቱን ክሬት አደረገልን ማለት። ስለዚህ አሁን የመጀመሪያውን ስቴፕ ምን አድርገናል? ጂሜል አካውንት ክሬት አድርገን ጨርሰናል ማለት ነው። ወደ ሞጁል 2 መተናል። ሞጁል 2 ላይ የምናየው ደግሞ ዩቲዩብ ቻናል ክሬት ማድረግ። ስለዚህ ጉግል ላይ ሄደን ዩቲዩብ ብለን ሰርች እናደርጋለን። ዩቲዩብ ብለን ሰርች ካደረግን በኋላ እንደምታዩት የሚያመጣልን ይሄን ይመስላል። ምንም አይነት ቪዲዮ ሰጀስት አያደርገንም። ምክንያቱም ከዚህ በፊት ቻናሎችንም ሰብስክራይብ አድርገን ስለማናቅ ተጠቅመን ስለማናቅ ራሳችን ሰርች ካላደረግን አያመጣልን። ነገር ግን እኛውን ቪዲዮ የማየት እቅድ ሳይሆን ያለን ቻናል የመክፈት ስለሆነ በቀኝ በኩል የምታዩትን ኤን የምትለዋ ወይም ደግሞ የኛ ጉግል አካውንት ላይ ክሊክ እናደርጋለን። ክሊክ ካደረግን በኋላ ክሬት ኤ ቻናል የሚል ኦፕሽን አለ። እሱን ክሊክ እናደርጋለን። ዘን እዚህ ጋር ቻናል ኔም ያመጣልናል። የቻናሉን ኔም ባይ ዲፎልት የጂሜሉን ስም ነው የሚሰጠው። እኛ ግን ለቻናላችን የሚሆነውን ስም መርጠን የመረጥነውን ስም እዚህ ጋር እንጽፋለን ማለት ነው። እኔ በጀስት ናታንስ ፐርስፔክቲቭ ብያለሁ፣ ወይም ደግሞ ሞር ከፖድካስት ጋር የተገናኘ ቻናል ክሬት ማድረግ ስለምፈልግ በሁለተኛ ቻናሌ ናታንስ ፐርስፔክቲቭ የሚል ስም ሰጥቼዋለሁ። በዚህ መሰረት ራሱ ዩዘር ኔም ወይም ደግሞ ፕሮፋይል ኔም ራሱ ዩዘር ኔም ይሰጠዋል። ከጨረስን በኋላ ክሬት እንለዋለን ማለት ነው። በዚህ መሰረት ናታንስ ፐርስፔክቲቭ የሚል ቻናል ክሬት አድርገናል ማለት ነው። ስለዚህ አሁን ዩቲዩብ ቻናል ክሬት አድርገናል። አሁን ምንድነው የሚቀረን? ይህንን ቻናል ከስተማይዝ ማድረግ ወይም ደግሞ ማሳመር፣ ሴቲንጎችን ማስተካከል ይጠበቅብናል ማለት ነው። ስለዚህ ወደ ሞጁል 3 እንሄዳለን። ሞጁል 3 ላይ የምናየው ቻናላችንን ከስተማይዝ እናደርጋለን። ሞር ደግሞ በጣም ወሳኝ ሴቲንጎች የምንላቸውን በተለይ ሞኒታይዝ እንዲሆን የሚጠቅመውን ሴቲንግ የምናስተካክለው እዚህ ላይ ነው። ይህን ሴቲንግ ካላስተካከልን የፈለገ ወቻወር ቢሞላም ወይም ሪኳርመንቱን ብናሟላም ዩቲዩብ አይከፍለንም ማለት ነው። ስለዚህ እነሱን ሴቲንጎች እናስተካክላለን። ከዛ በፊት ግን ቻናሉን ሞር ኢንተራክቲቭ ማድረግ ይጠበቅብናል። ለቻናላችን ዲስክሪፕሽን መስጠት፣ ባነር መቀየር፣ ፕሮፋይል ፒክቸር ክሬት ማድረግ ወይም ደግሞ ሎጎ ክሬት ማድረግ ይጠበቅብናል። አንደኛ ቻናላችን ሞር ኢንተራክቲቭ የሚሆነው ወይም ደግሞ ብዙ ሰው ሊስብ የሚችለው ቻናላችን ላይ በደንብ ብራንዲንጉ ላይ ባነሩን ሊሆን ይችላል ሎጎን በደንብ ተጨንቀን የምንሰራ ከሆነ አሪፍ አድርገን ከሰራ ዩቲዩብ ለዛ ነገር ምን ያህል ኢምፌሳይዝ እንደሰጠነውም ሪኮግናይዝ ስለሚያደርጉ ቻናላችንን ሞር ፕሮሞት የማድረግ የማስተዋወቅ ለተሻለ ኦዲየንስ ፕሮሞት የማድረግ ፕሮባቢሊቲ ያለው። ስለዚህ አሪፍ የሆነ ኢንተራክቲቭ የሆነ ሎጎና ባነር ዲዛይን እናደርጋለን ማለት ነው። ስለዚህ በጣም ሪኮመንድ የሚደረገው ወይም ደግሞ በጣም ቀላሉ ዲዛይን ለማድረግ የሚረዳ በዚህ ቪዲዮ የምንጠቀመው ቱል አለ። እሱም ካንቫ ይባላል። እሱን አሳያቸዋለሁ። ከዛ በፊት ግን ዲስክሪፕሽኑ ላይ መጻፍ አለብን። ቻት ጂፒቲ ላይ ሄደን ቻት ጂፒቲን እንደዚህ አይነት ቻናል አለ፣ ስለዚህ ለእንደዚህ አይነት ቻናል የሚሆን ዲስክሪፕሽን ስጠን ብለን ወደ 5 የሚሆኑ ዲስክሪፕሽኖችን ሰጥቶኛል። ከነዚህ መካከል ለእናንተ በጣም አሪፍ ነው ሀሳቤን ይገልጻል የምትሉትን አንደኛው መምረጥ። ከዚህ መካከል እኔ 5ኛውን መርጫለሁ። 5ኛው በጣም ኢዚ እና ቀላል የሆነ ነው። ስለዚህ የኛውን ኮፒ ፔስት አደርገዋለሁ። ዲስክሪፕሽን ላይ እጄ የኛውን ፔስት አደርገዋለሁ ማለት ነው። ስለዚህ ለቻናል የምንሰጠው ዲስክሪፕሽን ሰጠው ኢዚ ነው። ቻት ጂፒቲን ስጠይቁት ሙሉ ያመጣላቸዋል። አሪፍ አድርጎ ከነ አማራጩ ነው የሚያመጣላቸው። ከዚህ ቀጥሎ ደግሞ ሄደን ባነሩንና ሎጎውን ዲዛይን እናደርጋለን። ካንቫ በጣም ምርጥ ቱል ነው። እነዚህ ነገሮች በጣም ኢዝሊ በቀላሉ በጣም የሚያምር ኢንተራክቲቭ የሆነ የዩቲዩብ ሎጎ እና ባነር ዲዛይን ማድረግ እንችላለን ማለት ነው። ስለዚህ በራሳችን የጉግል አካውንት ሎጊን አድርገን መግባት እንችላለን። ከገባን በኋላ እንደምታዩት እንደዚህ አይነት ኢንተርፌስ ያመጣልና ዲዛይን ማድረግ የምትፈልጉት ለምንድን ነው? ለፐርሰናል ነው ወይም ለስራ ነው ለኤዱኬሽን ነው የሚል አማራጭ ያመጣልናል። ከዛ መካከል ግን እኛ ለፐርሰናል ፕሮጀክት ስለሆነ ፐርሰናል ፕሮጀክት የሚለውን
ሰሌክት እናደርጋለን። እዚህ ጋር እንደምታዩት የተለያዩ አማራጮች አሉ። ከዚህ መካከል እኛ እዚህ ጋር የምንፈልገው አማራጭ ከሌለ ከላይ ሰርቹ ላይ የምንፈልገው ለምሳሌ ዩቲዩብ ሎጎ ከሆነ ዩቲዩብ ሎጎ ብለን ሰርች እናደርጋለን። ዩቲዩብ ባነር ከሆነ ደግሞ ዩቲዩብ ባነር ብለን ሰርች እናደርጋለን። ስለዚህ በመጀመሪያ የዩቲዩብ ሎጎ ዲዛይን እናድርግ። ስለዚህ ዩቲዩብ ሎጎ ብዬ ሰርች ሳደርግ እንደዚህ አይነት የሚያማምሩ የተለያዩ የሎጎ ቴምፕሌቶችን ያመጣልኛል። ከዚህ መካከል በተለይ እዚህ ጋር ስትመርጡ ሞር ከእናንተ ቻናል ኮንቴንት ጋር የሚሄድ አይነት ቴምፕሌት ነው መምረጥ ያለባቸው። ለምሳሌ ለቴክ ኮንቴንት የሚሆኑ ቴምፕሌቶች አሉ፣ ወይም ደግሞ ለፖድካስት ልክ እንደኔ አይነት የኔ ሞር ወደ ፖድካስት ይጠጋል። ስለዚህ የፖድካስት አይነት ቴምፕሌቶችን በመርጥ ይመረጣል። ላይክ ማይክ ያለው እንደ ፖድካስት አይነት ቴምፕሌቶችን ነው መጠቀም ያለብን። ስለዚህ ከነዚህ መካከል አንደኛውን መርጠን ከስተማይዝ እናደርገዋለን ማለት ነው። በራሳችን ከስተማይዝ አድርገን እናያለን። አንደኛውን መርጠን ቼክ እናደርገው። እስቲ እዚህ ጋር ያለችውን ቢጫዋን ሰሌክት እናድርግ። ይሄኛውን በራሳችን እንደምታዩት ይሄን በራሳችን ከስተማይዝ ማድረግ እንችላለን። ፖድካስት የሚለውን እስቲ የራሴን ስም ልስጠው። ሞር ዲስክሪፕቲቭ ቢሆን ናታንስ ፐርስፔክቲቭ ኦር ሳይት የሚል ይሄኛው ትንሽ አይሆንም ይሄኛው። ስለዚህ ሌላ ሪፕሌስ እናድርግበት። ያ በዚህኛው እንሞክር እስቲ። በዚህኛው የተወሰነ ዲዛይን ለማድረግ እንሞክር። ተከታተሉ እስቲ። በዚህ አጋጣሚ ስለ ካንቫ ላይ ቱቶሪያል እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ ካንቫ ቱቶሪያል ይሰራልን ብላችሁ ኮመንት አድርጉ። ቱቶሪያል ሰራላችኋለሁ። እዚህ ጋር ግን ማሳያችሁ ጀስት ኢዝሊ እንዴት ዲዛይን እንደሚደረግ ለማሳየት ነው። በጣም ቀላል ነው። ግን ቱቶሪያል ደግሞ እንዲሰራላችሁ ከፈለጋችሁ ኮመንት ላይ አስቀምጡልኝ። ብዙ ሰው ካንቫ ቱቶሪያል ይሰራል የሚል ከሆነ የብዙ ሰው ጥያቄ ከሆነ አትሊስት 10 ሰው ከጠየቀ ቱቶሪያል ሰራለሁ ማለት ነው። ስለዚህ ኢንጆይ ዘ ዲዛይኑ ጀስት ቶሎ እያሳለፍኩ አሳያችኋለሁ። እሺ ዲዛይን ያደረግነው ይሄን ይመስላል። ነገር ግን ተወሰነ አሁንም የሆነ አላረከኝም፣ ደስ አላለኝም እና እኔ የፈለኩት ሞር ከርቭ ሆነው ወይም ደግሞ እንደ ክብ አይነት ነገር ሆኖ ፕሮፋይል ፒክቸር ሲሆን አይታችሁ በከርቭ ስለሆነ ሞር ከርቪ የሆነ ሎጎ ዲዛይን ማድረግ ነው የፈለኩት። እስቲ ሌላ ዲዛይን እንፈልግና የተሻለ ካገኘን ዲዛይን እናደርጋለን። ኦኬ ከነዚህ መካከል ሰሌክት እናድርግ። ኦኬ ይሄኛው አሪፍ፣ ይሄኛውን ሞክረው። ተከታተሉኝ። ኦኬ የሎጎ ዲዛይን ይመስላል እንደምታዩት። አሁን ደግሞ ባነር ዲዛይን እናደርጋለን። ባነር ዲዛይን ስናደርግ መጀመሪያ ሰርች ያደረግነው ላይ ልክ እንደዛው ሄደን
ዩቲዩብ ባነር ብለን ሰርች እናደርጋለን። የባነር ቴምፕሌቶችን ያመጣልናል። ከዚህ መካከል እኛ የምንፈልገውን አንደኛውን መርጠን ከስተማይዝ እናደርገዋለን ማለት ነው። እዚህ ጋር የምታዩትን መርጫለሁ። ባነር ከስተማይዝ ስናደርግ ከሎጎ ጋር ተመሳሳይ መሆን አለበት። በተለይ ከለሪንጉን ከሎጎ ጋር ማመሳሰል አለብን። ምክንያቱም የተለያየ ከለር የምንጠቀም ከሆነ ለአይን ደስ የሚል አይሆንም። ስለዚህ ምንድነው የሚባለው ላይን የሚስብ አይሆንም። ስለዚህ የባነሩን ከለር ከሎጎ ከለር ጋር እናመሳስለዋለን ማለት ነው። በዚህ መሰረት እያመሳሰልን እንሄዳለን። ምክንያቱም ባነሩም ሎጎም ሲያምር ቻናላችን ሞር ኢንተራክቲቭ ይሆናል። እኔም ማምነው ምንድነው ጥሩ ዲዛይን ያደረገ ወይም ደግሞ ጥሩ ባነር ይሰራ ጥሩ ፕሮፋይል ፒክቸር ያለው ወይም ደግሞ ጥሩ ሎጎ ያለው ሰው ጥሩ እውቀት አለው ብዬ አምናለሁ። ምክንያቱም ከለሪንግ ወይም ደግሞ ከለሮችን የማየት እንትኑ የተሻለ ስለሆነ በእርግጠኝነት ሌሎች ነገሮች ላይ ያለው ኢንሳይት አሪፍ ነው ብዬ አምናለሁ። ይሄ የኔ አመለካከት ነው። እንግዲህ ብዙ ጊዜም እንደዛ አጋጥሞኝ ስለሚያውቅ በእኛም ሀገር አባባል ምንድነው የሚባለው ሲያዩት ያላማረ ሲበሉት ያቀራል አይደል የሚባለው። ስለዚህ ከሰራን አይቀር አሪፍ አድርገን ሰውን ኢንተራክት የሚያደርግ የሚያምር ነገር ሰርተን ዛሬ ኮንቴንታችንን ፑሽ እናደርግ። ኢንኬዝ የሆነ ሰው የኛን ፔጅ ሲጎበኘው ባነራችንን አይቶ ወይም ደግሞ ሎጎአችንን አይቶ ጀስት ሰብስክራይብ ሊያደርገንም ይችላል ባይዘው። ምክንያቱም እንደዚህ አይነት ነገሮች ላይ የተሻለ እውቀት እንዳለን ሊረዳ ስለሚችል ማለት ነው። እዚህ ጋር እንደምታዩት ዲዛይን አድርገን ጨርሰናል። አሁን ቀጥታ ሄደን ባነሩን እንቀይረዋለን ቻናላችን ላይ፣ እንዲሁም ፕሮፋይል ፒክቸር ወይም ደግሞ ሎጎን አፕሎድ እናደርጋለን። ሌትስ ጎ ኒድ። እዚህ ጋር እንደምታዩት ከባነሩ በፊት አፕሎድ የምትል በተን አለች። አፕሎድ የሚለውን ክሊክ እናደርጋለን። ከዛ በኋላ ባነሩን ስም ወይም ደግሞ ባነሩን ሰሌክት እናደርጋለን። በዚህ መሰረት አፕሎድ አድርጎታል። አያምርም? በጣም ያምራል። እውነት ለመናገር እኔ እንደዚህ ዲዛይን አደርጋለሁ ብዬ ማለሰብ ግን ሳዩ በጣም ወድጄዋለሁ። እንደዛውም ፕሮፋይል ፒክቸሩን ሄደን ፕሮፋይል ፎቶን እንቀይራለን። ፕሮፋይል ፒክቸሩን እንቀይራለን። ተመሳሳይ ነው። አፕሎድ የሚለውን ክሊክ እናደርጋለን። ዲዛይን ያደረግነውን ስም ሰሌክት እናደርጋለን ማለት ነው። እንዳንሳሳት ስሙን ብናውቅ ጥሩ ነው። አክቹሊ ብንሳሳትም ቼንጅ ማድረግ እንችላለን። ልክ አፕሎድ ካደረግን በኋላ ቼንጅ የሚል በተን ይመጣልናል። ስለዚህ ከተሳሳትንም ቼንጅ ማድረግ ስለምንችል ማለት ነው። ስለዚህ በዚህ መሰረት ሁለቱንም አፕሎድ አድርገናል። ዩቲዩብ ስቱዲዮ ገብተን እንወስቲ። ዋው በጣም ያምራል። በዚህ መሰረት የመጨረሻውና በጣም ወሳኙ ነው ብዬ የምላችሁ ይህን ቻናል እስካሁን በሞጁል 1 ጂሜል ክሬት አድርገን ሞጁል 2 ላይ ደግሞ ቻናሉን ክሬት አድርገናል። ሞጁል 3 ላይ ከስተማይዝ አድርገናል። ነገር ግን ሞጁል 3 ላይ የቀረ በጣም ወሳኝ ነገር ምንድነው? ይህ ቻናል ቪዲዮ አፕሎድ አድርገን ሞኔታይዝ ለመሆን 4000 ዎች አወር እና 1000 ሰብስክራይበር ያስፈልጋል። ነገር ግን 4000 ዎች አወር እና 1000 ሰብስክራይበር ኖሮት ላይከፈለን ይችላል። ለምንድነው ላይከፈለን የሚችለው? ኢትዮጵያ ውስጥ ዩቲዩብ አይከፍትም ወይም ደግሞ ፓርትነር አይደለም፣ አይከፍልም። ስለዚህ ምን ማድረግ አለብን? ሎኬሽኑን መቀየር አለብን። ሎኬሽኑን እስካልቀየርን ድረስ 1 ሚሊዮን ሰብስክራይበር ቢኖረንም አይከፍለንም። ስለዚህ እዚህ ጋር የምታዩትን በግራ በኩል earn የምትል አለች። earn የምትለዋን ክሊክ እናደርጋለን። earn የሚለውን ክሊክ ካደረግን በኋላ ክሊክ ስናደርግ እንደምታዩት ሞኔታይዜሽን ኖት አቬለብል ኦን ዩር ካንትሪ ይላል። አሁን ባለንበት ካንትሪ ላይ ሞኔታይዜሽን አቬለብል አይደለም። ምክንያቱም ዲቴክት ያደርገዋል ሎኬሽናችንን ኢንተርኔት ስለሆነ አፍተር ኦል ዲቴክት ስለሚያደርገው ሞኔታይዜሽን እኛ ኢትዮጵያ ውስጥ ወይም ደግሞ አሁን ባለውበት ሎኬሽን ላይ አቬለብል አይደለም። ስለዚህ ምን ማድረግ አለብን? አፕዴት ዩር ሎኬሽን የሚላለ እሱን ክሊክ እናደርጋለን። ክሊክ ካደረግን በኋላ እንደምታዩት አማራጭ ያመጣልናል። ከላይ ካንትሪ የሚለው ጋር ክሊክ አድርገን ዩናይትድ ስቴትስ የሚለውን መርጠን ዩኤስ ወይም ደግሞ ዩናይትድ ስቴትስ የሚለውን መርጠን እንቀይረዋለን ማለት ነው። ልክ ስንቀይረው እንደምታዩት በፊት የነበረውን አጥፍቶት አሁን ላይ ሪኳርመንቶችን ነው የሚያሳየን። ለምሳሌ እንደምታዩት ክፍያ ለማስጀመር የሚያስፈልገን 1000 ሰብስክራይበር ያስፈልገናል። እንዲሁም 4000 ዎች አወር ያስፈልጋቸዋል ለመከፈል ይላል። ነገር ግን ይሄንን ማሟላት ያለብን በ365 ቀን ውስጥ ወይም ደግሞ በአንድ አመት ውስጥ ይሄንን የምናሳካ ከሆነ ክፍያ ማስጀመር እንችላለን ማለት ነው። ስለዚህ መጨረሻ ላይ ክሬት ካደረጋችሁ በኋላ ይሄንን ሴቲንግ በምንም አይነት ታምር ሚስ እንዳታረጉ፣ ሎኬሽኑን መቀየር እንዳትረሱ። ምክንያቱም ኢትዮጵያ ላይ ሞኔታይዜሽን ስለማይሰራ ዩቲዩብ ስለማይከፍል ነው። የዛሬው ቪዲዮን ይመስላል። በጣም እርግጠኛ ነኝ ከዚህ ቪዲዮ ጠቃሚ ነገር እንዳገኛችሁ። ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ሀሳብና አስተያየታችሁን ደግሞ ኮመንት ላይ አስቀምጡልኝ። በቀጣይ እስክንገናኝ መልካም ጊዜ